ፓርቲቲውን ደግሞ ልነግራችሁ ነው። ወፍራም መሆኔን ደግሞ ያወኩኝ ቀን ልነግራችሁ ነው። እንዴት ነው? ስፔሻሊ ውጭ ሀገር ላይ ያለን ሰዎች ልጆች የምናሳድግ ሰዎች ብዛት ትኩረት የምናደርገው ልጆቻችን ላይ ነው እንጂ ለራሳችን ጊዜ እንኳን የምንሰጥ አይመስለኝም። በብዛት ቢዚ ሆኑ እናቶች ማለት ነው። እኔ የ5 ልጆች እናት ነኝ እና ብዙውን ጊዜ በቃ ራሴን እንትን ለማድረግ ወይ ደግሞ እንዴት ነው ወፍራም ነኝ ምን ላይ ነኝ ያለሁት ጂም ለመሄድ ምናምን አላስበውም። ምክንያቱም ትኩረት የማደርገው ልጆቼ ላይ ነው እና ወፍራም መሆኔን ያወቅኩኝ ቀን ልነግራችሁ ነው። አዳምጡኝ። እስከዛ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ምን መጣ መሰላችሁ? እኔ አሁን ልጄ 3 አመት ሲሆን ባለ ህጻናት ይባላል ኬጂ ሲጀምር ስራ ፈለኩ። ከ6 አመት በኋላ ማለት ነው። 6 አመት እዚህ መጥቼ 6 አመት በኋላ ስራ መስራት ፈለኩኝና ያንን ስራ ለመስራት ያው ከዚህ በፊት ሰርቼ ስለማላቅ እዚህ ሀገር መጥቼ ሰርቼ ስለማላቅ ትንሽ በቃ ለልጆቼ የሚመች ትንሽ ስራ ማለት ያው የተለያየ ስራ አለ። ምንድነው? ቋሚ ስራ አለ፣ ፓርት ታይም ስራ አለ፣ ሌላ ደግሞ በራሪ እንደተገኘ የሚሰራ ነገር አለ እና የኛ ልጆች አሉና ኢትዮጵያኖችና ኤርትራኖች አሉ። እነሱ የሚሰሩት ቦታ ተጠራሁኝና ሄድኩኝ። እዛ ሲሄድ ሰርግ ነበር ለመስራት ያሰብነው። ሰርግ ቦታ ነበር የሚሰራው። ያ ሰርግ ደግሞ ዩኒፎርም ነው የሚፈልገው። ዩኒፎርሙ ደግሞ አንድ አይነት ከለር ነው የሚፈልጉት እና የጠሩኝ በጣም በሌሊት ነው። ሾፕ ሄጄ ሱቅ ሄጄ መግዛት አልችልም። እኛ ደግሞ እንረዳዳለን ታውቃላችሁ። በቃ ዩኒፎርሙ ካለ አንቺ ዩኒፎርሙ ቤት ውስጥ ካሌለሽ ከኛ ከልጆቹ ከአንዱ ላይ ወስደንም ቢሆን እንተባበራለን፣ ሼር እናደርጋለን ብለን እሷም እንደዛ አለችኝና ሄድኩኝ። እዛ ሲሄድ ምን ልበላችሁ የሁሉም ሴቶች ሸሚዙ ከላዩ አይሆነኝም። ሱሪው ምንድነው ከታች የሚለበሰው እንኳን አለኝ፣ ግን ከላይ ዩኒፎርሙ የላዩ ዩኒፎርም የሁሉም ወላሂ ሼር አደረጉኝ ማለት እስቲ ይሄን ሞክሪ እያሉኝ ማለት ነው። ትርፍ አምጥተዋል። ትርፍ አምጡ ብላ ነግራቸዋለች። የሁሉም አይሆነኝም። የዛን ቀን ነው ወይኔ እኔ ከነሱ ለካ የተለየ እንደሆንኩኝ በጣም አፈርኩኝ በራሴ። ለምን ለካ እኔ ራሴን አላየሁም፣ የት እንዳለሁኝም አላውቅም። ምክንያቱም ወፍራም መሆኔ ያወቅኩኝ የዛን ቀን ነው። ተናድጄ ገብቼ የሆነ ነገር ማድረግ አለብኝ ብዬ ምን አደርጋለሁኝ ወክ ጀመርኩኝ። ያንን ስራ እንደምንም ከሆነች ልጅ የሷ ትርፍ ይዛ የመጣችውን ሰጠችኝና እንደምንም አገኘሁኝ። በሱ ሰራሁኝና ዋልኩኝ እና በዛችሁ ደቂቃ ውስጥ ሁሉ ሰው እኔን የሚያይ ነገር ይመስለኝ ነበረ። በቃ ሁሉ ሰው ትኩረት እኔ ላይ በቃ ከነሱ ውስጥ ወፍራም እንደሆንኩኝ ነገር ዊተርስ ነበር ምን ሰራው ከነሱ ውስጥ ወፍራም እንደሆንኩኝ ነው። በቃ የዛኑ ቀን ተሰማኝ። እንዴት እንዳሳለፍኩኝ ልነግራችሁ አልችልም። ከዛ ገባሁኝና የሆነ ሰርች ታደርጋላችሁ እኮ ያንን ትጠጣላችሁ ወይ ደግሞ ይሄ ያስቀንሳል ብለን ቡና ሎሚ ጠጣሁኝ። በቃ የተለያየ በኦንላይን ላይ የምናያቸው እንደ ማለት የማይጎደው ሆኖ ውፍረትን ይቀንሳል፣ ቦርጭን የሚቀንሳል ምናምን ብለን የምናደርጋቸው ነገር ማለት ነው። ከዛ ውስጥ እኔም አድርጌ ነበር። ለ1 ወር ቻሌንጅ ጀመርኩኝ። ምን አይነት ቻሌንጅ? 30 ሚኒት ወክ ምንድነው ለ30 ደቂቃ ለ30 ቀን ወክ ማድረግ ብዬ ቻሌንጅ በቲክቶክ ጀምሬ ቲክቶክ ላይ ከኔ ጋር የሚሄዱ ልጆችም ነበሩ። ለ30 ቀን 30 ደቂቃ ብዬ ጀመርኩኝ። እሱ ላይ በ1 ወር ቀነስኩኝ። ወላሂ ልነግራችሁ እውነቴን ነው የምነግራችሁ። እንዴት ነው ቀነስኩኝ? ግን ጤናማ አቀናነስ አልቀነስኩኝም። ምንድነው ማረገው? ቡና ከሎሚ ጋር ጠጣና ቁርስ አልበላም። እንደዛ ወክ አደርጋለሁ ለ30 ደቂቃ። ከዛ ለ30 ቀን እንደዛ ያደረኩኝ ሰውነቴ
ከ5 ኪሎ በላይ ቀነስኩኝ። ግን ምንድነው በጣም ድካም እንደዛው አለኝ። ስፖርትም ትንሽ እሰራ ነበረ፣ ለ30 ደቂቃ ሰራ ነበረ። ቁርስ አልበላም እንዳልኳችሁ ነው። እራት ነው ደግሞ ቁርስ ያንን ነገር እጠጣለሁኝ፣ ወይ ደግሞ ቁርስ የሆነ ነገር ስሙዝ ነገር እጠጣለሁኝ። ምሳዬ ደግሞ ያገኘሁትን ከኛ ጋር የምንበላው ከልጆች ጋር የሆነው በቃ ነው የምበላው። ኖርማል ምግብ ሁላችንም የምንጠቀመው ነው የምበላው። እንደ አሁን አስተካክዬ ምሳዬን የምበላውን ቁርሴን የምበላውን እራቴን እንደምበላው ዶክተር ጋር ያማክሬ እንዳደረግኩት አይደለም፣ በራሴ መንገድ ስለሆነ ምሳ አብረን ነው የምንበላው። ኢቭን ፖርሽን ማለት መጠኑ ራሱ እንደፈለግን አብረን ስለምንበላ አላየሁትም፣ ትኩረትም አላደረኩኝ። ምክንያቱም እኔ በቃ ትኩረት ያደረኩኝ ወክ አደርጋለሁኝ፣ ቁርሴን ትንሽ አንዳንዴ ያንን ቡና ወይ ደግሞ ሌላ ነገር እያደረኩኝ እንትን አደረኩ፣ እራቴን ትቻለሁኝ። በቃ በዚህ ይሆንልኛል ብዬ ገመትኩኝ። ከዛ በጣም ደከመኝ እና ጥሩም አልነበረም። ፊዚካሉ ደግሞ የሆነ ድካም ጤናማ ቀናነስ ስላልሆነ ጥሩም አልነበረም። ከዛ እንትን አላደረኩኝም። ኪሎዬም ደግሞ ይሄኛውን አይደለም የገዛሁት። በጣም የጎዳይ ነገር ቢኖር ዶክተሩም ደግሞ በጣም ማመሰግነው ይሄኛውን ባይነግረኝ ኖሮ ማለት ነው ያኛውን የነበረኝ በጀመር አሳያቸዋለሁ። ልዩነቱ ይሄ የዚህኛውና የዛኛው ልዩነት አሳያቸዋለሁ ምኑ ጋር እንደሆነ። ይሄኛውን ኪሎ ያኔ ቢገዛ ኖሮ ሜቢ ምክንያቱም ሁሉ ነገር ስለሚያሳይ ይሄ ፋቱን ያሳያል፣ ምን ያህል ጮማ ውስጤ እንዳለ ያሳያል፣ ክብደቴ ስጋው ምን ያህል እንዳለ፣ አጥንት ላይ እንዳለ፣ የልብ ምት ሁሉ ነገር እዚህ ላይ ስላለ ምን ያህል ውሃ በውስጥ የሰውነቴ ላይ እንዳለ ድካሙን እና የኔ እድሜ ሁሉ ማለት ነው። አሁን የኔ እድሜ እና ከኔ የኔ እድሜና ሌላ ከኔ የኔ እድሜ በላይ ይነግራል። ምክንያቱም ያንቺ እድሜ ይሄ ነው ማለት እነግራቸዋለሁ እንዴት እንደሆነ እንትኑ እንዴት እንደ ሴታፕ እንደሆነ ማለት ነው። እሱ ያኔ ይሄንን ቢኖር ነው ሜቢ ይረዳኝ ነበረ። አለማወቄ ያኛው እንደዛ ነው። ኪሎዬን ብቻ ነው የማየው፣ ምን ላይ እንዳለው ምን እንደጎዳኝ እያለ ምን እንደተጎዳው እንዳለ አላውቀውም በማለት ነው። ይሄኛው በጣም ረድቶኛል። እና ከዛ በኋላ ሲደክም ወይ ደግሞ የሆነ አማካሪ የሚያማክር ሰው ካለላችሁ በሆነ ሰዓት ላይ ታቆማላችሁ እና ምን ይመጣል እንደሆነም በእጥፍ ጨመርኩኝ። በእጥፍ ጨመርኩኝ። ከዛ በኋላ ህመሙም ተሰማኝ። ከዛ ተውኩትና ጀመርኩኝ ማለት ያንን ስራ አቆምኩኝ። ከዛ ትንሽ ቆይቼ ትንሽ ብዙ እንትን በእጥፍ 3 ወር ሲሆን በደንብ እንትን ሰውነቴ በፍጥነት ጀመረ። ከዛ እንደነገርኳችሁ ጉልበቴ ላይ ማታ እንቅልፍ ተኝቼ አድሬ ጠዋት ስነሳ በጣም ያመኛል ሰውነቴ በሙሉ እንደ ምንድነው የሚባለው በዱላ እንደተቀጠቀጠ ሰው ጀርባዬ ጉልበቴ በሙሉ እና ራሴን በጣም ያመኛል። ከዛ የሆነ መላ መፈለግ አለብኝ ብዬ ዶክተር ጋር ሄጄ እንደዚህ እተኛለሁኝ፣ እንቅልፍም እተኛለሁ ግን ያመኛል እና ጉልበቴ ላይም ያመኛል፣ እንደዚህ እሆናለሁ። ምንድነው እሱ ምንም የሚያውቅ ነገር የለም ግን የሆነ ነገር ይሰጣል፣ ፓራስታሞል ነው የሚሰጡ እና ከዛ በኋላ ነው እንዳልኳችሁ ኦንላይን ላይ ሰርች ሳደርግ በቲክቶክ አየሁትና ያንን ዶክተር አማከርኩኝ። ያ ዶክተር ምንድነው ያለኝ ምግብሽን ማስተካከል፣ ኪሎሽ ስንት ነው፣ እድሜሽ ስንት ነው ያለኝ፣ ኪሎሽ ስንት ነው ያለኝ፣ ይሄንን ነገር ግዢ ያለኝ፣ ምግብሽን አስተካኪ፣ አመጋገብሽን አስተካኪ ነው ያለኝ፣ እንቅልፍሽን በደንብ ተኚ ነው ያለኝ። በሱ ሄድኩኝ። በዛ ደረጃ ጥሩ የሆነ ለውጥ አየሁኝ። 17 ኪሎ ቀነስኩኝ። ይሄ ያኛው በፍጥነት በአንድ ወር ውስጥ 5 ኪሎ ነው ያስቀነሰኝ። እንደዛ ቶሎ የሚቀንስ እንትን ለውጥ ጥሩ አይደለም። በስቴፕ ባይ ስቴፕ የምትቀንሱት ደግሞ ሀሪፍ ነው የሚሆነው። አሁን በእርግጠኝነት እኔ ትኩረት እያደረግኩት ያለው ምንን መቀነስ ነው የፈለግኩት ፋቱን ነው እና ፋቱን ከውስጤ ለማውጣት እየሞከርኩኝ ነው እና ሌላ ቪዲዮ ደግሞ ተመልሼ እሰራላችኋለሁኝ። ደስ ካላችሁ ኮሜንት አድርጉ፣ ጥያቄ ካላችሁ ጠይቁኝ።
ፓርቲ ስሪ ደግሞ አሁንም እሰራላችሁ